ስምሽ በእውቅናሽ ከቤተ ክርስቲያን ጎን መቆም ሲገባሽ መሸቀጥ አትችይም። ይሄን ነው የምነግርሽ። መሸቀጥ አትችይም። አባቶቼን አሁኑኑ ቤተ መንግስት እንሂድና እርቅ ይውረድ ብለሻል። እከካሞች መጥተው አባቶቼ እግር ስር ይደፋሉ እንጂ አባቶቼ እግራቸውን አያነሱም። ድንጋይ ተሸክሞ መጥቶ እሱ ነው ይቅርታ የሚጠይቀው። ድንጋይ ተሸክሞ አያገባሽም። ደራርቱ በትግሬ ጊዜ በህወሓት ጊዜ ሁሉን የሚያደርጉት እናስታርቅ የሚሉት ምን የሚሉት ትግሬዎች ናቸው። አሁን ዛሬ አንቺ ኦሮሞዋ እህቴ ናት የምነግራችሁ፣ አልምራትም። ኦሮሞነትሽ የሰጠሽ መብት፣ መከበር፣ ስልጣን፣ ሀብት፣ ዝና እሱን ይዘሽ የቀደመው ማንነትሽን እንዳትተይ። አያገባሽም። ኦሮሞነትሽ ጠቅሞሻል። ኦሮሞ ዛሬ ያልከበረ የለም። ኦሮሞ ዛሬ አንደኛ ያልሆነ የለም። የማህበር በዩ የእድር በዩ ምኑ ጋ በዩ ኦሮሞ ነው። በፊት ትግሬ ነበር። አየር መንገድ ብትሄጂ አሁን ኦሮሞ ነው። ኦሮሞ ቀበሌ ብትሄጂ ኦሮሞ ነው። ወረዳ ብትሄጂ ኦሮሞ ነው። መስሪያ ቤት ብትሄጂ ኦሮሞ ነው። ሚኒስትር ብትመለከቺ ኦሮሞ ነው። ፌዴሬሽን ብትሄጂ ኦሮሞ ነው። ገዛኸኝ አበራ፣ ደራርቱ ቱሉ፣ ምንትስዬ ኦሮሞ ነው። ስለዚህ አንቺ በኦሮሞነትሽ መተሽ እዚህ አባቶቼን ማስጨነቅ አትችይም። አንቺ እንደ አንድ ክርስቲያን እንደ አንድ ኦርቶዶክሳዊ ለሽመልስ አብዲሳ ሳይሆን የምትቆሚው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ያንን እከካም ያንን እንጭጭ ጠርቅሽ ሂድ አረጋውያኑን ይቅር በል ምን ምትይ፣ ክፍት አፍህን የከፈትከውን ይቅር በለኝ በላቸው ነው ምትይ። ጨቅላ መለስ ዜናዊ እንዲህ አላደረገም። መንግስቱ ኃይለማርያም እንዲህ አላደረገም። አላደረጉም። እየፈሯት ነው የኖሩት። ቢደፍሯትም እንዲህ አይነት ጨምላቃ ስርዓት የሌለው መሪ ኢትዮጵያ አግኝታማ ዓለምም አግኝቶ አያውቅም። ዓለም አይቶ አያውቅም። ስለዚህ ደራርቱ ቱሉ ስትደውይልኝ እንደምታገኝኝ እኔ ስደውል አታነሽም። ስለዚህ ላገኝሽ አልቻልኩም። ስነ ስርዓት ያዥ። ይሄ የህወሓትና የኢህአዴግን ብልጠት ስትያዙ ስትታነቁ ሽማግሌ ስንቱን በሉት፣ ስንቱን ጀግና በሉት። ታቦት ይዘው መስቀል ይዘው ስንቱን የአማራ ጀግና በሉት። በሃይማኖቱ አይደራደርም ብለው በሃይማኖቱ እንትን አይልም ብለው ታቦት እየያዙ ጳጳስ እየያዙ ቄስ እየያዙ መስቀል እየያዙ እየሄዱ አባቶቼማ ከመጡ ብሎ ከጀግንነት ማማ ወርዶ በማግስቱ እየገደሉት በአደባባይ እየሰቀሉት ስንቱን በሉ። ቅንጅት የተሸወደውን አይተን የለ በሽማግሌ ስም። አሁንም በሽማግሌ ስም አይቆምም። እስክንከበር ድረስ የማንም ክፍት አፋፉን እስኪከፍትብን ድረስ አይደለም እንቆየው። እኩል እስክንሆን ድረስ በመቻቻል አይደለም በመከባበር። ሙጂብ አሚኖ የሚከበረውን ያህል ክብር እኛ ኢትዮጵያውያን እኛ ኦርቶዶክሳውያን እንከበራለን። መከበር ስንችል ነው። ትግሉ ተጀምሯል። ትግሉ ሰማያዊ ነው። እግዚአብሔር የኢትዮጵያ ትንሣኤን ሊያመጣ ነው። ይሄ ነው ትንሣኤ። ሌላ ትንሣኤ የለውም። ሌላ ትንሣኤ በዓለም ላይ የለም። ትንሣኤ ማለት ይሄ ነው። ስለዚህ ይሄ ነው ያለውን እናድርግና አንደኛ መውጣት መቼም አልቻላችሁም ተብለናል መሰለኝ። ደርሰን ጫፍ ላይ